ታሞ መሞት እድለኝነት ነው እንታቃላችሁ የታመመ ሰው አንዳንድ ደጋግ ሰዎች ቀርበው አብሽር አላህ ወንጀልን ሊያብስልህ ነው استغفار አብዛ ዱዓ አብዛ አብሽር ይባላል ይዘጋጃል ምንም ህመም የሌለው ሲንቀሳቀስ የነበረ ሲሰራ የነበረ ሰው ጠንካራ ጉልበት የነበረው ሰው ግን ገፍላ ላይ ሆኖ ከሄደ ኪሳራው ማለት ይሄ ነው አንድ ሳምንት መታመም እኮ ኒዕማ ነው ተውባ ለማድረግ ይጠቅማል ምንም ህመም ሳይመጣብ ሰላም ነኝ ነገ ተውብታለሁ እህቴም ነገ ሂጃብ ለብሳለሁ ወንድሜም ነገ ጀምራለሁ ሰላት ነገ እንዲያደርጋለሁ ይያለ ነገ በእኛ እጅ አይደለምና ሞት ሊመጣብን ይችላል ስለዚህም ሞት የሚባለው ጣጣ በሁላችንም ላይ ያለነውና ታዲያ ለዚህ ከምንዘጋጅባቸው ከምንጠብቃቸው ነገሮች ምንድነው ከተባለ የመጀመሪያው የአላህ Subhanahu Wa Ta'ala ሐቅ አላህ ግዴታ ያደረገብንን ሰላታችንን እንጠባበቅ አደራ ሰላታችንን እንጠባበቅ አደራ ወንድሞች ጁማአን ብቻ ጠብቀን መስጊድ ምንገባ ወንድሞች አላህን ፍሩ ሞት ይመጣብናል ሞት ይዞን ይሄዳል ጓደኛ እየሞተ ያየው ነው ወንድም እየሞተ ያየው ነው ከጎረቤት አላህ እየወሰደብህ ያየው ነው ሰው በድንገት በደስታው ሐል ላይ ሆኖ እየሞተ እያየን ነው እግር ኳስ ተጫዋቾች ለዛሬ ዝግጁ ናቸው ብቁ ናቸው ለጫውታው ተብለው ሜዳ ላይ ከገቡ በኋላ አጀል ሲመጣ ግን ትንሽ ሰዓት ሰከንድ ወይም ደቂቃ ትንሽ ሲፈራገጡ ሲንደፋደፉት ያላችሁ ሲወድቁ ለምን ሞት መጣ ብቁ ነው ተብሎ ይሰለፋል ይጫወታል ተብሎ ሜዳ ላይ ከገባ በኋላ እየተጫወተ ሞት የለም በቴሌቪዥን መስኮት ያየነው ዜናውን የሰማነው የለም አለ ወላሂ ሰላታችን ጠብቅ የነብዩ አደራ ነው الصلاة وما ملكت ايمانكم አደራ የሰላትን ነገር በውስጣቸው ያሉትን ምትንከባከባቸውን ከናንተ ስር ያሉትን ሰዎች አደራ የነብዩን አደራ አትብላ ወንድሜ ሰላትን አጥብቀስ ከሰላቱ ኳሱ በለጠብን ኳሱን ያየን ሰላት ያመልጠናል ነገ يوم القيامه ከቀብር ስንነሳ መጀመሪያ አላህ ዘንድ ሒሳብ ምናደርገው ሰላት ነው እቺ ሰላት ነው ሀብታችን ሌላ ምን ሀብታለን ሰላት ካማረ ሁሉም ያምራል ሰላት ከተበላሸ ሁሉም ይበላሻል አደራ የሰላትን ነገር ሞት ሳይመጣብን በድንገት ሳንሄድ አደራ ሌላው የሰው ሐቅን መመለስ ነው በደሎች የበደልናቸውን ይቅርታ መጠየቅ ነው ዛሬ አላህ ይዘንልን ሰው በሰው በደል በሰሞኑ በሰማነው ዜና ግድያው በጣም በበዛበት ወቅት ላይ ነው ያለነው አንድን ሙስሊም አንድ የቤተሰብ አስተዳዳሪን ለአንድ ሞባይል ለ11 የገደሉት አዲስ አበባ ፖሊስ ዜናውን አውጥቷል 11 ተጠርጣሪ በዚህ ወንድማችን ሞት የተጠረጠሩ ጫካ ላይ ደረቱን በጩቤ ወቅተው የገደሉት ተብሎ ሰምተናል ሰው ለሞባይል የሰው ህይወት ያጠፋል በየክፍላሩ ኢማሞች እየሞቱ ነው የመስጊድ ኢማም ጥፋቱ ምንድነው ጎረቤት አክብሩ አላህን ተገዙ ከማለት ውጭ ምን ይናገራል ዛሬ ግን በጎንደር ብዙ ኢማሞች ያልቃሉ ቻግኒ ላይ ብዙ ሰዎች ይሞታሉ መስጊድ ሲመላለስ ምን አይነት ወቅት ላይ ነው ምን አይነት እንዲና ያጨቃከነን ምን አይነት ልባችን ምን ቢሆን ነው እንደደረቀው ሰው እንዴት በወገኑ ላይ እንዴት ይጨክናል ሰላማዊ በሆነ ሰው ላይ እንዴት ይጨክናል ኢስላም የማንንም ሐያት የማንንም ህይወት ያለ አግባብ እንዲጠፋ አይፈልግም አንድን ህይወት ያለ አግባብ ያጠፋ የዓለም ህዝብ እንዳጠፋ ይቆጠራል የኢስላም አስተምሮ ነው ያዳነም የዓለም ህዝብን እንዳዳነ ይቆጠራል አው ይሄ ቂያማ ምልክት ነው ረሱል አለይሂ ሰላቱ ወሰለም ምን አሉ لا يأتين على الناس زمان بسوت ላይ ዘመን ይመጣል لا يدري القاتل في أي شيء قتله ገዳይ ለምን ጉዳይ እንደገደለ የማቅበት ولا يدري المقتول على أي شيء قتل የተገደለ ሰው በምን ጉዳይ እንደሚገደል የማቅበት ወቅት ይመጣል አዎ ለምን እንደሚገደል አቅም ሲሞት በምን ሁኔታ እንደሚሞት አቅም ምን አጥፍቶ እንደሆነ አቅም የሰው ነፍስ የሰው ልጅ ህይወት ርካሽ የሆነበት ወቅት ላይ ደርሰናል የሰው ደም የረከሰበት ወቅት ላይ ደርሰናል አረዝነቱ የጠፋ እንዴት ሰው በወንድሙ ላይ እንዴት በአገሩ ልጅ ላይ እንዴት ይጨክናል ሞት ይሄን ወንድማችን ሲገሉ ቤተሰቡን አስቡት